ብሬድቦርድ እናያለን። ብሬድቦርድ ማለት ይሄ ነው። ከዛ በፊት ግን ሰርኪዩት ዲያግራም ወይም ደግሞ ስኬማቲክ ዲያግራምን የምናስቀምጥበት ወይም ፕሪንት የምናደርግበት የተለያዩ ፕሪንትድ ሰርኪዩት ቦርዶች አሉ። የመጀመሪያው ይሄ ነው። ይሄ ድፍን ነው እንደምታዩት። ይሄንን ለመጠቀም መጀመሪያ ምንድነው የምታደርጉት? ያው የተለያዩ 3D አክሲስ ማሽኖች አሉ። በእነሱ አማካኝነት ፕሪንት ማድረግ እንችላለን። ወይም ደግሞ የራሱ የሆነ ፕሪንቲንግ ፕሮሰስ አለው። ያንን አልፎ ስኬማቲክ ዲያግራማችሁን እዚህ ላይ ማሳረፍ ትችላላችሁ ማለት ነው። አዳዲስ ቴክኖሎጂዎች አሁን ያሉት ምንድነው የሚያደርጉት? ያው 3D አክሲስ ማሽኖች አሉ። በእነሱ አማካኝነት ፕሪንት ይደረጋል። ወይም ደግሞ the old way በዚህ ቪዲዮ ላይ የማሳያችሁ ምንድነው በኬሚካል ኢቺንግ ፕሮሰስ አለ። ኖርማልም ያው አሁንም አለ፣ ግን እዚህ ቪዲዮ ላይ እዚህ ቱቶሪያል ያሳያችኋለሁ እንዴት ስኬማቲክ ዲያግራማችሁን ፕሪንት አድርጋችሁ በኬሚካል ኢች እንደምታደርጉ አብረን እናያለን። ሁለተኛው ነገር ደግሞ እቺ ወንፊቷ ናት። ቀዳዳዎች ሆሎች አሏቸው። ይሄኛው እንዴት ነው የምትጠቀሙት? ሲምፕሊ ኮምፖነንታችሁን እዚህ ውስጥ በመሰካት በዚህ በኩል ደግሞ ትበይዱታላችሁ። በሊድ ይበየዳል። ስለዚህ ሰርኪዩታችሁን በዚህ በኩል ኮምፖነንታችሁን በዚህ በኩል ሰክታችሁ በዚህ በኩል ደግሞ ትበይዱታላችሁ ማለት ነው። ይሄ ፎር ኤዱኬሽናል ፐርፐዝ እንጠቀምበታለን፣ ወይም ደግሞ ለትራንስ ሰርኪዩቶች ለመስራት ይሄን እንጠቀምበታለን። ፕሮጀክት መስራት ለምትፈልጉ ይሄንን አድቫይዝ አደርጋለሁ። ይሄንን መጠቀም ትችላላችሁ። ዛሬ ደግሞ የምናየው ብሬድቦርድ ነው። ብሬድቦርድ ምንድነው? ከጀርባው እንደምታዩት ፕላስቲክ የተጣበቀ ነገር አለው። እንደምታዩት ብረቶች ናቸው ያሉት። ሆሪዞንታሊ እና ቨርቲካሊ የተቀመጡ ብረቶች ናቸው ያሉት። ስለዚህ መነቃቀል የሚችሉ ናቸው። ተነቃቅለው ደግሞ የሚገጠሙ ናቸው። ለምሳሌ እነዚህን ሁለቱን ብናይ ሰርኪዩት ስኬማቲክ ዲያግራማችሁ ወይም ደግሞ የምትሰሩት ፕሮጀክት ሰፊ ከሆነ እዚህ ብሬድቦርዳችሁን ለማስፋት ከፈለጋችሁ ያው እንደዚህ መግጠም ትችላላችሁ። ገጥማችሁ መጠቀም ትችላላችሁ። ተላጥብኝ ከጀርባ እዚህ ጋር እንደምታዩቸው መግጠሚያ ያለው የገጠማችሁ መጠቀም ትችላላችሁ ማለት ነው። እዚህ ሌላኛው ለሞክረው። ይሄ እንደምታዩት ቶሎ የተገጠመው እዚህ አሁን አንድ ሆኖ ማለት ነው። እዚህ ገጥመን እንጠቀምበታለን። ይሄኛውን ደግሞ የምንጠቀምበት እላው ላይ በመሰካት ነው። ምን በየደው ነገር የለም። እላው ላይ እንሰካለን። ከዛ በኋላ እንጠቀማለን ማለት ነው። ስለዚህ ብሬድቦርድ ላይ ሁለት ነገሮች አሉ። የመጀመሪያው ፓወር ፒን የምንሰካበት ነው። ፕላስ እና ማይነስ እዚህ ጋር በቀይና በሰማያዊ አለ። በዚህም በግራም በቀኝም ነው ያለው። ሁለተኛው ነገር ደግሞ እዚህ ጋር ሆሪዞንታሊ ደሴም የሆኑ ፒኖች አሉ። ስለዚህ እዚህ ጋር የምናስቀምጣቸው ሆሪዞንታሊ ሳይሆን ቨርቲካሊ እናስቀምጣቸዋለን። በዚህ በኩል ያሉትን ደግሞ ሆሪዞንታሊ ደሴም አይደለም፣ ቨርቲካሊ ይለያያሉ። ይሄ ምን ማለት እንደሆነ እናያቸዋለን። ስለዚህ አብረን ፕራክቲስ እናድርግ። አብረን ፕራክቲስ ለማድረግ የተወሰኑ ሬዚስተሮች ያስፈልጉናል። ኤልኢዲ ያስፈልገናል። ኤንድ ጃምፐር ዋየርስ ያስፈልገናል። ስለዚህ እነዚህን ይዘን ፕራክቲስ እናደርጋለን። ቴንክ ዩ። እሺ፣ ብሬድቦርድ ስንል ሁለት ነገር አለው ብለናል። የመጀመሪያው በአልፋቤት የተጠቀሱት ቀዳዶች ናቸው፣ ሆል ናቸው። ሁለተኛው ነገር ደግሞ በከለር የተጠቀሱት ፕላስ ወይም ደግሞ ማይነስ ያለባቸው ማለት ነው። እዚህ ጋር እንደምታያቸው በዚህ በኩል በአልፋቤት የተጠቀሱት በእንግሊዘኛ አልፋቤት የተጠቀሱት ABCDEFGHI
ኤል ያሉት በአንድ በቁጥር ደግሞ ወደታች ተገልጸዋል። ስለዚህ ይሄኛውን ለምሳሌ ብናየው ከ1 እስከ 30 ድረስ ነው ያለው ማለት ነው። በዚህም በኩል ተመሳሳይ ከ1 እስከ 30 ሌሎቹን ብናይ ለምሳሌ ይሄኛውን ብናይ ከ0 እስከ 60 ነው ያለው 60 ነው እዚህ ጋር የሚለው ስቲል እዚህ ጋር ያው በአልፋቤት ተገልጿል ABCD ይሄ እናንተ አይዴንቲፋይ ለማድረግ እንዲመቻችሁ ነው። ሶ አሁን በአልፋቤት የተጠቀሱት እንዳለ ሆኖ በዚህ በኩል ፕላስ እና ማይነስ አለ። ፕላስ እና ማይነስ በዚህኛው በኩል ፕላስ እና ማይነስ የሚለዩት ከመሐከለኛው የሚለዩት በምንድነው? ቨርቲካሊ ደሴም ናቸው። ቨርቲካሊ ደሴም ናቸው ማለት ተገናኝተዋል። እዚህ ድረስ ግማሹ ድረስ አጋማሹ ድረስ ተገናኝተዋል which means እዚህ ጋር እዚች ፖይንት ላይ የምንሰካው ኮምፖነንት ሙሉ ለሙሉ ማለት ነው ይሄ ሙሉ ለሙሉ ያንን ያገኘዋል ማለት ነው። ኮምፖነንቷን ያገኛታል። ገልጬ ወይም ደግሞ ልጬ ላሳያችሁ። እንደምታዩት ሙሉ ለሙሉ የተጣበቀ ብረት ነው። የተጣበቀ ብረት ነው። ስለዚህ አንድን ኮምፖነንት ወስዳችሁ እንደዚህ ብታገናኙ እዛው ቨርቲካል ላይ እንደዚህ ብታገናኙ ሾርት አደረጋችሁት ማለት ነው። ስለዚህ በመሐከል ኦፕን የሆነ ነገር ያስፈልጋል ኮምፖነንት ሲሰኩ። አሁን እዚህ ቨርቲካል ላይ እንደዚህ አይነት ኮምፖነንት ሁለት እግር ያለው ኮምፖነንት ብትሰኩ ቨርቲካል ላይኑ ላይ ሾርት ነው የሚሆነው። መሰካት ያለብን እንዴት ነው ማለት ነው? አንዷን እግር አዘለን ወደዚህኛው እናደርጋለን ማለት ነው። ወደዚህኛው እንሰካለን። እንደዚህ ነው መሆን ያለበት። ስለዚህ ቨርቲካሊ ደሴም ናቸው። እንደምታያቸው ደሴም ናቸው። ተገናኝተዋል። አንድ አይነት ናቸው ማለት ነው። እሺ ይሄኛው ነገር ደግሞ ሆሪዞንታሊ ደሴም ናቸው። የመሃለኛው ደግሞ ABCD EFGH ያለው ደግሞ HI ድረስ ያለው ደግሞ ሆሪዞንታሊ ደሴም ናቸው which means እዚህ ጋር የምሰካው ኮምፖነንት ወስጄ እዚህ ጋር ብሰካ ሆሪዞንታሊ ባገናኘው ሾርት አደረኩት ማለት ነው። ገልጬ ላሳያችሁ። እንደምታዩት ተገናኝተዋል። ስለዚህ በኮምፖነንት መካከል ኦፕን የሆነ ነገር ያስፈልገናል። እዚህ አሁን ግን ኦፕን አይደለም ሾርት ሆኗል ማለት ነው። አንድ አይነት መስመር ላይ ኮምፖነንቶቹ ረግጠዋል። ስለዚህ ምንድነው ማድረግ ያለብን? ይሄንን እናዘልልና የሚቀጥለው ላይን ላይ እናያይዘዋለን ማለት ነው። እናያይዛለን እንደምታዩት እንደዚህ ማለት ነው። ስለዚህ መሳሳት የሌለብን ነገር ሆሪዞንታሊ ደሴም ናቸው። እነዚህ በእንግሊዘኛ አልፋቤት የተቀመጡት። በዚህ በኩል ደግሞ ያሉት ፕላስ እና ማይነሶቹ ደግሞ ቨርቲካሊ ደሴም ናቸው። ስለዚህ መሰካት ያለብን ምንድነው? ስንሰካ ማስታወስ ያለብን ነገር ምንድነው? ብዙ ጊዜ ያው ብሬድ ቦርድ ላይ ፕላስ እና ማይነሷን የምንጠቀመው ለፓወር ሶርስ ነው። ፖዚቲቭን እዚህ ፖዚቲቭ ላይ እንሰካለን። ለምሳሌ የመጀመሪያው ላይ ብንሰካ በዚህ በኩል እንዳለ ኮምፖነንቶችን ብንሰካ እዚህ ጋር የተሰኩት እንዳለ ምን ያገኛሉ ማለት ነው? ፖዚቲቭ ፓወር ያገኛሉ ማለት ነው። ኔጌቲቭ ጋር ደግሞ ብንሰካ ኔጌቲቭ ፓወር ያገኛሉ ማለት ነው። ስለዚህ ባትሪያችንን እግሮቹን እዚህና እዚህ ብቻ መሰካት ነው የሚጠበቅብን። ከሰካም በኋላ ወደ ታች ቨርቲካሊ ሁሉም ያንን ፓወር ያገኛሉ ማለት ነው። ስለዚህ ይሄን መሳሳት የለብንም። ቨርቲካል ሆሪዞንታሊም ደግሞ በዚህ በኩል ያለውም ደግሞ እንደዛ ነው። ስለዚህ እዚህ ጋር ስንሰካ እዚህ ጋር ያሉት ቀዳዶች እንዳለ አንድ አይነት መሆናቸውን መረዳት አለብን። እዚህ ጋር ለምሳሌ ፖዚቲቭ ቮልት ወይም ደግሞ ፖዚቲቭ የሆነ ፓወር ብሰካ ሁሉም ቀጥታ ቢም፣ ሲም፣ ዲም፣ ኢም አንድ አይነት ፓወር እንደሚያገኙ ማወቅ አለብን። ስለዚህ ይሄንን ዋናው መረዳት ያለብን ነገር ይሄንን ነው። አሁን እስቲ ይሄንን ሰርኪት ብሬድ ቦርድ ላይ እናስቀምጣለን። አብረን ፕራክቲስ እናደርግ።
እሺ ይሄን ሰርኪዩት እንሰራዋለን። እንደምታዩት ሬዚስተሮቹ በሲሪስ ነው የተያያዙት። ከዛ በኋላ እዚህ ጋር ፓወር ሰፕላይ አለ። ስለዚህ ምንድነው የምናደርገው? መጀመሪያ ብሬድ ቦርዳችንን ሴት እናደርጋለን። የመጀመሪያን ሬዚስተር እንይዛታለን። ከዛ በኋላ ሲምፕሊ ኤኒዌር ኮኔክት እናደርጋታለን። የመጀመሪያ እንደዚህ ኮኔክት አድርገናት መሀከል ኦፕን ስለሚያስፈልግ ኦፕን አድርገናታል። እግሮቹ ተለያይቷል፣ ሾርት አልሆኑም። ይሄንን ሁሉ ጊዜም አስታውሱ። ሆሪዞንታል ላይ በዚህ በኩል ያለው ሆሪዞንታል ላይ መገናኘት አይችልም። አትሊስት ጋፕ ሊኖር ያስፈልጋል፣ አለበለዚያ ሾርት ነው የምናደርገው ብለናል። እዚህ መጀመሪያ አርዋንን ጨረሰን ማለት ነው። አሁን አርቱን ደግሞ እንዴት ነው ኮኔክት የምናደርገው? አርቱ እንደምታዩት እዚህ ጋር የአርዋን እና የአርቱ እግር ተገናኝቷል። ስለዚህ እግራቸውን እናገናኛለን ማለት ነው። እሺ እዚህ ጋር ተገናኘች። እሺ ከዛ በኋላ የሚቀጥለውን ወይም ደግሞ ሁለተኛውን እግር ኤኒዌር አገናኛታለሁ፣ ሰካታለሁ። ይሄንን በደንብ ይዩት። እዚህ እንደምታዩት አንድ አይነት መስመር ላይ ነው ያረፈው፣ ተገናኝቷል ማለት ነው። እግራቸው ስለተገናኘ አንድ አይነት መስመር ላይ ታሰምታላችሁ። ይሄኛውን የሬዚስተሩን ፓርት ኦፕን ነው የምታደርጉት ማለት ነው። ይሄ ጋፕ ማለት ነው። ይሄኛው ጋፕ ይሄን እንዳትረሱ። አሁን ሬዚስተር ስሪ ለማገናኘት ምን ማየት አለብን? የአር2 እና የአር3 እግር ተገናኝቷል። ስለዚህ ምን እናደርጋለን? የአር3ን አንደኛውን እግር ወስደን አር2 ጋር እናገናኛለን ማለት ነው። ሆሪዞንታሊ አገናኛናቸው ተሴም ስለሆነ ሆሪዞንታሊ አገናኛናቸው እግራቸው ስለተገናኘ ማለት ነው። ስለዚህ የአር3 እግር ኤኒዌር እንሰካታለን። ሰካናት። እንደምታዩት ጨረሰን ማለት ነው። አር1ን ሰካን፣ አር2ን ሰካን፣ አር3ን ሰካን። ሰርኪቱ ይሄን ይመስላል በብሬድ ቦርድ ላይ ማለት ነው። አሁን የሚቀርም ፓወር ሰፕላይ ነው። ስለዚህ ፓወሩን ደግሞ ወዴት እንወስደዋለን? የፓወሩ ፖዚቲቭ ሳይድ ከማን ጋር ተያይዟል? ከአር1 ጋር ተያይዟል። እንደምታዩት ከአር1 ጋር የተያያዘው የፓወሩ ፖዚቲቭ ሳይድ ከአር1 ጋር ከአንደኛው እግር ተያይዟል። የፓወሩ ኔጌቲቭ ሳይድ ደግሞ ከአር3 ጋር ተያይዟል ማለት ነው። ስለዚህ ሌታ ሲሆን በዚህ በኩል ያው ፓወር ሰክተናል ብለን እናስብና ኔጌቲቭ ግራውንድ ነው፣ ፖዚቲቭ ደግሞ ፓወር ሶርስ ነው። ስለዚህ ፖዚቲቭ ከማን ጋር ተያይዟል? ከአር1 ጋር ተያይዟል። ፖዚቲቭ ከአር1 ጋር ተያይዟል። ኔጌቲቭ ደግሞ ከአር3 ጋር ተያይዟል። ስለዚህ ከአር1 ጋር እናያይዘዋለን። አር1ን አንድ እግሯ ጋር አጠገቧ እንሰካለን። ከዛ በኋላ ወደ ፖዚቲቭ እንሰካለን ማለት ነው። ፖዚቲቭ ሳይድ ጋር እንሰካለን። ሰካን ማለት ነው። እንደምታዩት ፖዚቲቭ ሳይድ ላይ ሰካሁት። ስለዚህ አንደኛ ይሄኛውን እግራቸውን አገናኝቻለሁ። እንደምታዩት እግራቸውን አገናኝቻለሁ። ከዛ በኋላ በጃምፐር ዋየር ወሰድኩትና ደግሞ ከፓወሩ ጋር አገናኘሁት ማለት ነው። ስለዚህ ፓወር የፈለጋችሁትን ነገር መጠቀም ትችላላችሁ። ለምሳሌ 9 ቮልት መጠቀም ትችላላችሁ፣ ወይም ደግሞ 1.5 መጠቀም ትችላላችሁ፣ ወይም ደግሞ ከአርዲኖ የሚወጣው 5 ቮልት አለ፣ እሱን መጠቀም ትችላላችሁ። ስለዚህ በጃምፐር ዋየር ወሰድኳት ማለት ነው። አሁን ደግሞ የአር3 ሌላኛው እግር ደግሞ ከኔጌቲቭ ጋር ትገናኛለች። ስለዚህ እሷንም ደግሞ አያይዛታለሁ። በዚህ በኩል አጠገቧ ሰካለሁ። እንደምታዩት አጠገቧ ሰክቻታለሁ።
ከዛ በኋላ ወዴት ወስደዋለሁ? ኤኒዌር ኔጌቲቭ ሳይድ ጋር ሰካለሁ ማለት ነው። ምን ማለት ነው? ግራውንድ አገኘ ማለት ነው። አሁን ይሄንን ጨርሰናል ማለት ነው። የሚጠበቅብን ምንድነው? በዚህ በኩል ባትሪ መሰካት፣ ፖዚቲቭ ላይ ፖዚቲቭ መሰካት፣ ኔጌቲቭ ላይ ደግሞ ኔጌቲቭ ባትሪ መሰካት። ቅድም እንደነገርኳቸው ይሄን መጠቀም እንችላለን፣ ኦር ኤኒ ፓወር ሶርስ መጠቀም እንችላለን። እዚህ ይሄን ጨረሰን፣ ሰርኪቱን ኢምፕሊመንት አደረገን። አሁን ያለ ጃምፐር ዋየር ደግሞ መጠቀም የምንችልበት ኦፖርቹኒቲ አለ። ያ ደግሞ ምንድነው? ችኛዋን የሬዚስተር እግር ሰክተን ነቅለን ችኛዋን የሬዚስተር እግር ነቅለን ወዴት እናረጋታለን? ወደ ፖዚቲቭ ሳይዷ እንወስዳለን ማለት ነው። እግሯን ጃምፕ አደረገን። ችኛዋን ጃምፐር ዋየር፣ ምናልባት የጃምፐር ዋየር እጥረት ካለባችሁ እንደዚህ ማድረግ ትችላላችሁ። ችኛዋንም ነቅላችሁ እግሯን ወዴት ትወስዷታላችሁ? ወደ ኔጌቲቭ ሳይድ ትሰኳታላችሁ ማለት ነው። እንደዚህ ማድረግ ትችላላችሁ። ከዛ በኋላ ባትሪያችሁን እዚህ ጋር መሰካት፣ ባትሪያችሁን ፖዚቲቭ ወደ ኔጌቲቭ አድርጋችሁ መሰካት ትችላላችሁ ማለት ነው። ስለዚህ ይሄ ጃምፐር ዋየር እጥረት ሲያጋጥማችሁ ብቻ አይደለም፣ ኖርማሊ ራሱ የምትሰሩት ነገር ኮምፕሌክሲቲውን ለመቀነስ እንደዚህ አድርጋችሁ ሬዲዩስ ታደርጉታላችሁ ማለት ነው ኮኔክሽኑ። ስለዚህ በዚህ መንገድ ኮኔክት ማድረግ እንችላለን። ጨርሰናል ብሬድቦርድን። እናንተ ደግሞ በበለጠ ፕራክቲስ አድርጉ። ሰርኪቶች እየወሰዳችሁ ከኦንላይን እያወረዳችሁ ፕራክቲስ አድርጉ። ኤልኢዲም እያበራችሁ ሰርኪት ቼክ ማድረግ ትችላላችሁ። ስለዚህ ለዛሬ ይበቃናል። አመሰግናለሁ። ሰብስክራይብ አድርጉ፣ ላይክ፣ ሼር አድርጉ። ምንም አይነት ጥያቄ ቢኖራችሁ ደግሞ ኮመንት ላይ አስቀምጡልኝ። አመሰግናለሁ።